ሁኔታው ራሱ እንዲፈጠር ማን ነው መንገድ የከፈተው? እግዚአብሔር ክፉውን አልፈጠረም። እግዚአብሔር አቤሴሎም ልብ ገብቶ አልፈጠረም። እግዚአብሔር ክፉ ፈጥሯል አልፈጠረም። ክፋትን እሱ አይደለም የፈጠረው? ክፋት እግዚአብሔር አልፈጠረም። ክፋትን እግዚአብሔር አይደለም የፈጠረው? አዎ ላሳየህ። እሺ ትልቁ ላይ አድርጉኝ አድሚኖች። ክፋትን ራሱ እግዚአብሔር ነው የፈጠረው በነገራችን ላይ። ምን ይሄ የታወቀ አይደል እንዴ? እሺ ና ላሳየህ። እመጣለሁ ወደዛ። እቺን አሳይቼ ወደዛ እመጣለሁ። ክፋትን ማን የፈጠረው? እሺ አንተ ማን ብለህ ነው የምታምነው? እኔ የሰይጣንና የሰዎቹ ፍሪ ዊል ነው የፈጠረው፣ ነፃ ፈቃድ እንጂ እግዚአብሔር አይደለም ክፋት ነው የፈጠረው። እሺ ልክፈትልህ። ትንቢተ ኢሳያስ እመለሳለሁ። በነገራችን ላይ እንደዚህ ነው እመለሳለሁ ወደዛ። እሺ ክፋትን እሱ አይደለም የፈጠረው ብለሃል አይደለ? አንብብልኝ ይሄንን። ብርሃንን ሰራው ጨለማውንም ፈጠረው፣ ድህነትን እሰራለሁ ክፋትንም እፈጥራለሁ። እነዚህን ሁሉ ያደረግኩ እግዚአብሔር እኔ ነኝ። ክፋትን ማን የፈጠረው? ክፋትንም እፈጥራለሁ እኔ እያለ ነው እግዚአብሔር። ማን ክፋትን ማን የፈጠረው ታዲያ? እግዚአብሔር እኔ ነኝ እያለ ነው። እሱ ነው የምልህ። እንመለስና አሁን ዳዊት መልስልኝ። ወይኔ እኔን ወገኔ አይዞክ መልስልኝ የጠየቁትን። ኤግዛክትሊ ምን መሰለ እዚህ ላይ ምን ማለት ተፈልጓል መሰለ እዚህ ላይ አሁን ለምሳሌ ዳይሬክት ንባቡ ቅድም ምናምን እንደዚህ ብዬ አላድበሰብስህም